የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ዛሬ የአብርሃም የቀለበት ፕሮግራም ነው እና ሩታ አታውቅም። ያው ሁሉንም ነገር ተዘጋጅተንበታል። ደስ የሚል ነው ዛሬ ቀኑ ልዩ ከሆነ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ለዚህ ቀን እደርሳለሁ ብለህ አስበህ ታውቃለህ? ኖ ለዚህ አይነት ፕሮግራም ቀለበት የዛሬ 10 ዓመት ነበር ያሰብኩት። 10 ዓመት? አዎ ከዚህ በኋላ እንደዛ ነበር ፕላን የነበረኝ። ግን ደግሞ እኔ በህልሜ እየመሰለኝ የሆነ ነገር አላውቅም። መታ ቀለበቱን እሺ ብላኝ ተቀብላኝ እስከማይ ድረስ የምትቀበለ ግን ይመስልሃል? እኔ እንጃ እሱን ነገር አላውቅም። ግን ሩታ ተማመንባታለሁ ቀለበቱን እንደምትቀበለኝ ማለት ነው። ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ ወድሻለሁ ደጋግሜ የኔ ታገቢኛለሽ የኔ ፍቅር ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን ቤተሰቦቻችን። ዛሬ የደስታችን ቀን ነው የሁላችንም በጉጉት ሲጠበቅ የነበረው እንግዲህ ቤተሰቦች ሁላችሁም በጉጉት እየጠበቃችሁ የነበረው የቀለበቴ ቀን ዛሬ ነው ማለት ነው ቤተሰቦቼ። እንደምታዩት በጠዋቱ ተነስተን ሁላችንም እኔም ጓደኞቼም አብሮ አደጎቼም አሉ እዚህ ውስጥ እነ ማርቆስ እነ ብሩኬ እንዲሁም እነ ዊና ኤፍሬም አብረውኛሉ ቤተሰቦቼ። እንግዲህ በጠዋት ተነስተን ቀድመን እንደተገናኘን ምን ማድረግ እንዳለብን ነበር እየተነጋገርን የነበረው። ሁላችንም የሥራ ድርሻ ተሰጠን። ማርክ ነበረ ማኔጅ ያደረገው የነበረው እና ሁላችንም ስራ ተሰጠን። እንግዲህ በጠዋት ነገሮችን ማስተካከል ነበረብን። በመጀመሪያ ያደረግነው ጸጉር ቤት መግባት ነበረብን። አሁንም ጸጉር ቤት ሆነን ነው ሁላችንም ጸጉራችንን እንስተካከላለን ተባባልን። ከዛም በኋላ ደግሞ ሁላቸውም ደግሞ ከኔ ውጪ አንድ አይነት ሱፍ እንዲለብሱ ተነጋገሩ። ለኔ ደግሞ ለየት ያለ ሱፍ አሰርቼ ነበር መጀመሪያ እና ቤተሰቦቼ በጣም ደስተኛ ሆነዋል። በጣም በቃ ምን ልበላችሁ ሁላቸውም በጣም ደስተኛ ነበሩ። ሙቢም በቃ በጣም ደስተኛ ሆነዋል ከልቡ በቃ አዳር ሙሉ የተኛ ሁላ አይመስለኝም እስኪነጋ እየጨነቀው ነበር ቤተሰቦቼ። እና እንግዲህ ያው ወረፋ ስለነበረ ጸጉር ቤት እንግዲህ ሙቪ ማርቆስ ካላስተካከልኩ እያለው ነበረ። በጣም እያዝናኑኝ ደስ የሚል ቆይታ ነበር እያሳለፈን የነበረው።
በታዩ ሙቪ ጸጉሬን አልተስተካከለም ብሎ ማርቆስም ካልተለማመድኩ በያለው ነበር እና ዊናዬም አለ ዊናዬ ፕሮግራሙ አንዱ ታዳሚያችን ሆኖ እንግዲህ ቤተሰቦች እሱ ነበር ፕሮግራም መሪ የነበረው ኤፍሬም ወንድሜም አለ የኔ ውድ ወንድም እዚህ ጋር ማርቆስ በቃ በጣም እያዝናናን እያስቸገረን ነበር አንዴ ጸጉሩ ካልቆረጥኩ እያለ በጣም እየተጫወቱብኝ ነበር ቤተሰቦቼ እና በመጨረሻም እንግዲህ ተራ ደረሰና ጸጉራችንን መስተካከል ጀመርን ሁላችንም ጸጉራችንን መስተካከል ስለነበረብን አንድ ላይ ነው የገባነው ማለት ነው ቤተሰቦቼ አድንቁላቸው በልልታ ሆታ እናት ለአባት የተቀደሰ ገና መስገና እንደምታዩት የዊና አምሮበታል በጣም ጽድት አድርገው ነው የሚሰሩት ጸጉር ቤት በጣም አሪፍ ቆይታ ነበር ያሳለፈን የነበረው ማለት ነው ቤተሰቦቻችን ሙቪም እንደምታዩት ጸጉር ቤት ገብቶ በጣም ያማረበት ነው ኤፍሬምም እንደዛው በጣም ደስ የሚል ቆይታ ነበር የነበረን ኤፍሬም ያጎቴ ልጅ ግን በዚህ ፕሮግራም ላይ መጀመሪያ አላወቀም ነበርና ሌላ ሀገር ነበር እና በቃ ሁሉም ጓደኞቼ ፍቅር የሆኑ ናቸውና ኤፍሬምም ይሄው ደረሰብን ከጸጉር ቤት ሳንወጣ ማለት ነው እና ኤፍሬም ፕሮግራሙን አልተዘጋጀበትም ነበር ደውዬም አልነገርኩትም ሰርፕራይዝ ለማድረግ ብዬ እና ቤተሰቦቼ ቀጠልን ሱፍ መምረጥ ነበረባቸውና ዊና ብሩክ ሙቪ ሁላቸውም ሱፍ መምረጥ ነበረባቸውና ሱፍ ልንመርጥ ገባን ቡታጀራ ላይ ዙሚ ቬሎ ቤት የምትባል ሱፍም የተለያዩ ነገሮችን አብራ የምትሰራ አንድ እህት አለች በቁም ነገሩ የሚለይ ሰው ነው ቡታጀራ የገበያ ማዕከል ህንጻ ላይ ምርጥ የተለያዩ ቬሎችን ሱፎችን እንዲሁም ለሰርግ ለመረቃት ለተለያየ ፕሮግራም የምታዘጋጅ አንድ እህት አለች ዙሚ ትባላለች እና ቤተሰቦቻችን እንደዚህ የሚያማምሩ ሱፍ ደግሞ ከፈለጋችሁ እየሄዳችሁ እሷ ጋር ማዘዝ ትችላላችሁ ስልክ ቁጥሯን ያው ከታች አስቀምጬላችኋለሁ ማለት ነው ቤተሰቦቼ የተለያዩ የባህል ልብሶች ጥበብ እንዲሁም ቬሎ ለሙሽራ ለሚዜ ለመረቃት ለተለያየ ፕሮግራም እሷ ጋር እየሄዳችሁ ማግኘት ትችላላችሁ ማለት ነው ቤተሰቦቼ ሙሽራ ሁሌም አበባ የማይተወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ በልቶ ጠጥቶ አገር ባህሎች ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ውድ ቤተሰቦች አህሎ ሰላም ብለናል ዛሬ ዱንያ አፋ ልንል ነው ሰላም ውድና የተከበራችሁ የኤቢ ዩቲዩብ ተመልካቾችና ቤተሰቦች አላችሁ ሆይ አለን አማን ነው ወይ አማን እና ቤተሰቦች ዛሬ አብርሽን እንደዚህ አስውበ ነው እንደዚህ አሳምረ ነው ይዛት በረረ ሊባልለት ነው ጓደኛችን እና ቤተሰቦች በጣም ብዙ ሰዎች ቁጭ ብለው እየጠበቁን ነው እና ዛሬ ልዩ ሰርፕራይዝ የሆነ ነገር ተዘጋጅቷል የትም ያልታየ የትም ያልተነዳ ዛሬ የአብርሃም የቀለበት ፕሮግራም ነው እና ሩታ አታውቅም
ያው ሁሉንም ነገር ተዘጋጅተንበታል። ሩታ ልደት አለ ተዘጋጂ። ቤተሰቦች እሷን ያው ሰርፕራይዝ ነው የምናደርገው። ሁላችንም እናውቃለን። ሁላችንም ፕሮግራሙ ላይ ተሳታፊ ነበርን። አብርሃምን ለማስዋብ ያላደረግነው ጥረት የለም። ያው በጣም አመሰግናለሁ። ባይዘው ቤተሰቦች ሩታ የማርክ ልደቱ እንደሆነ ነው የምታውቀውና ለልደት ፏ በይ ብያታለሁ። ዛሬ ልብስ ምናምን ለየት ብለሽ ነው ያልኳት። ለሷ ለምን የማርቆስ ልደት ነው ያልኳትና ፕሮሚዝ እንደማረግላት አታውቅም። ስትመጣ ደግሞ ምን ያህል ሰርፕራይዝ እንደምትሆን በጣም ከባድ ነው። ዛሬ በቃ የሚፈነዳ ነገር ካለ ይፈነዳል እና ምክሬንም ሰምተ ለዚህ ስለበቃ ከልብ አመሰግናለሁ። አይደለም ወይ ዱንያ ፏ ነው። አብርሽ ወንድሜ አንተ ቤት ስመጣ የመጀመሪያዬ ነው። እንኳን ደስ አለ። ለሰርግ ፍዳችንን እናያለን። አታስብ፣ ወገባችንን እናስራለን። ቢና እሺ አብሺ ወንድሜ እኔም አንተ ቤት ስመጣ ዛሬ መጀመሪያ ነው። እውነት እኔ ስላንተ ደስ ብሎኛል በጣም። ከዚህ በላይ ደግሞ ሰርግ ስትደግስ ደግሞ ሁሉ ወጣት አብሮ ነው ከጎን ምንም እንዳትፈራ አለንልህ አባቴ ኑርልን። ዛሬ ወንድሜ በጣም ደስ ብሎኛል ለዚህ ቀን ስላደረሰ በጣም ደስ ብሎኛል። እንግዲህ አሁንም ለሰርግ ያብቃል። ሌላ ማለት የለም። እንግዲህ በጣም ደስተኛ ነኝ። አው እኔ ድፍን አንድ በሬ እጥላለሁ ባልኩት መሰረት አሁንም እያለሁ እንዴ ጥለናል እንጂ ሁላችንም አንድ በሬ ጣሉ ያንሳላ አንዳንድ በቃ ሁላችሁ በሬ በቂ አይደለም በግም ያስፈልጋል። እና ቤተሰቦች አሁን ወደ ፕሮግራሙ እንሄዳለን። ከዛ ሩታን እናመጣታለን። አብራችሁን ሁኑ እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይበር ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማምቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እኔና አንቺ ሆነን ኖረን ክፉ ደጉን አይተን አብረን እንግዲህ ቤተሰቦቻችን ያው ዲኮሩም በሚያምር እንደዚህ ውብ በሆነ መልኩ ተዘጋጅቷል ማለት ነው። ቤተሰቦቻችን በጣም አሳምረውልናል። ይህንን ዲኮር የሰራው አሮን ዲኮር ይባላል። ቡታጅራ ብራይት ህንጻ ፊት ለፊት ላይ ነው የሚገኘው እና ቤተሰቦቻችን በጣም አሳምሮ ይህንን ዲኮር ሰርቶልናል ማለት ነው። ቤተሰቦች እንግዲህ አሁን ሩታን በመጠበቅ ላይ ነው የምንገኘው እና ቤተሰቦቻችን እንደዚህ አይነት ዲኮር ለሰርግ ለምርቃት እንዲሁም ለተለያየ ለልደት ፕሮግራሞች ከፈለጋችሁ ስልክ ቁጥሩን አስቀምጠላችኋለሁ። ደውላችሁ ኮንታክት ማድረግ ትችላላችሁ። እንደዚህ ውብ በሆነ መልኩ እንደዚህ አይነት ዲኮር ይሰራላችኋል ማለት ነው። ቤተሰቦቻችን በተመጣጣኝ ዋጋ እየደወላችሁ ማግኘት ትችላላችሁ ማለት ነው። እንዲህ እኮ ነው የምንሆነው አይኔም ባይኔ እንዳይብሽ የጭንቁ ቀን ሳይሳት ቀበቶዬን እፈታልሽ አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፌሽ ውራ እኔም ልሁን አባወራ ታገቢኛለሽ ወይ ታገቢኛለሽ ወይ ታገቢኛለሽ ወይ ያንቺ ልሽታ
ሰው ሁሉ የጠበቀ ነው ሊያጨበጭቡ እጆቻቸው አቆምኩበው ከንፈርሽ ተላብሶ ይናገር ቃላት አውጥቶ ላንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን ያው ቅድም እንደነገርናችሁ ያው ፕሮግራሙ ቦታ ላይ ደርሰናል። ብዙ ሰው ቁጭ ብሎ እየጠበቀ ነበረ። እንግዲህ ያው እንደምትመለከቱት ምርድምቅ ብለናል እና ሩታን እየጠበቅናት ነው። ትመጣለች። በዚህ አጋጣሚ ብዙ ወጪ ለምን አወጣኝ? እዚህ ታገባለህ? የበዚህ ባገባ በዚህ አጋጣሚ ሄሉ መታ ማርቆስና ሄሉ ተጋብተው እዚሁ እንደዚህ በጣም ዛሬ አስደሳች ቀን ነው የምናሳልፈው። በጣም ዛሬ ለየት ያለ ቀን ነው ለኛና በዚህ አጋጣሚ እኛም እንዴት ማግባት እንዳለብን እንለማመዳለን። የሚገባው በኒካ ነው ያንተ ሰርግ ሙሉ ከተማ ነው በኒካ ዱንያ እና ቤተሰቦች ሩታ ስትመጣ የሚፈጠረውን ነገር ለማየት ይኸው በጣም ደግሞ እየጠበቅናት ነው። ብዙ ሰው እየጠበቀ ነው። እኛም ነው በጣም የሌለ ጓጉተናል እና አብሽና ምንድነው ወደዚህ እና እንደ ሙሽራ በጣም እየተንቀለቀለ ነው። እንደ ሙሽራ ይሁንልን አይደል? ሙሽራ እኮ ቁጭ ነው የሚለው ቁጭ ነው የሚለው ሙሽራ። ሁሉም ነገር ችግር የለም እኔ ላይ ጣለው። ምንድነው ችግር? አብሽ የሆነ ጥያቄ ልጠይቅህ። ማለት እስኪ ምን አይነት እንዴት ትገልጸዋለህ ይሄንን ቀን ዛሬ? ልዩ አይ በርግጥ ለኔ በጣም ልዩ ቀን ነው። ቀን ደስታዬ ቀን ነው። ከዛም ባለፈ ደግሞ ማለት ነው ብዙ ጓደኞቼ አብሮ አደጎቼ አብረውኝ ስላሉ በጣም ደስ ብሎኛል። በዚህ ቀን በቃ ለኔ ከኔ በላይ ደስተኛ ማንም የለም። ዝም ብሎ እምባም እያለኝ ነው። እኔ አለቀላለ የእውነቴን ነው። የሆነ ደስታም ዝም ብሎ እየተሰማኝ ነው። አላቅም ብቻ ምን እንደምል ይሳካል አባቴ ይሳካል። ወንድማችን ይሳካል ይሻላል። አባቴ የምሬ ነው የምልህ ዛሬ ለአንተ በጣም ልዩ ቀን ነው። እንደ ተወለድክበት አይነት ቀን ነው ዛሬ ለአንተም ለሩታም ለኛ ለጓደኞችም ለቤተሰቦችም በጣም መልካም ቀን ነው ዛሬ እና እቺን ቀን እግዚአብሔር ስለሰጠ ደስ ሊልህ ይገባል። እንኳን ደስ አለ ወንድማችን። ከዚህ በላይ ደግሞ ተጋብታችሁ ልጅ ወልዳችሁ ድራችሁ ለማየት ያብቃን። እኛም ኖረን ካንተኛ በጣም ብዙ ነገር ተምረናል። ይሄ ለአንተ ትልቅ ቀን ነው፣ ለኛም ትልቅ ቀን ነው። አባቴ ከበርልን ከዚህ በላይ ያድርገህ። እናመሰግናለን። ዛሬ ከጠራቸው አብሮ አደጎቹ ወዳጆቹና ቤተሰቦቹ ጋር እኔ ዞር እያልኩለት ኢንተርቪው ያደርግለታለሁ። ማለት ምን እንደተሰማቸው መልካም ምኞታቸውን እንዲገልጹ አደርጋለሁ። አብራችሁ የአብርሽ የሥራ ባልደረባ ማለት ጓደኛው ነች። ሮዬ ማለት ዛሬ ስልኬ ውስጥ ገብተሽ ለምንድን ነው ቪዲዮ የምታየው? የአብርሽ የቀለበት ፕሮግራም ነውና ማለት ምን ተሰማሽ? በጣም የምወደውና የማከብረው ውዱ ጓደኛዬ ቡራ ጋር ነው ያለሁትና እስኪ ቡራ ዛሬ ስለ አብርሽ አይፋውም አለ የአብርሽ የቀለበት ፕሮግራም ምን ተሰማ? ያው ያልጠበቅነው ነገር ነው የተከሰተበት። ስንመጣም ደንግጠናል እንደዚህ ተጋብዶ ስናይ እና እንኳን ደስ አለ ወንድማችን፣ እንወዳለን። ለልጃችሁ እጠራለሁ ለገም መልካም ምኞትን ኤፋዬ፣ እስኪ መልካም ምኞትን ታገኝ። ያጎቴ ልጅ እንኳን ደስ አለ። ሩታ ግን አለብሽ እሺ፣ አስበው ነው እንዲህ ፓፈዘችው ይዝራሽ። በምንድን ነው ግን ሸባ ያረግሽው? እህቴ ንገሪኝ። እንኳን ደስ አላችሁ፣ በዚህ ቀን እንኳን አበቃችሁ ብያለሁ። አመሰግናለሁ። እናመሰግናለን አባቴ። እንግዲህ አሁንም
ዞር ዞር እያለን የሰፈሩ ልጆች አብሮ አደጎቹና ቤተሰቦቹ ጋር ኢንተርቪው እናደርግለታለን። የአብርሽን መልካም ምኞት እንዲመኝለት እናደርጋለን። አብራችሁ ዛሬ የአብርሽ የቀለበት ፕሮግራም ነውና እንደ አንድ የሰፈር ልጅና እንደ አንድ አብሮ አደግ እንደ አንድ ቤተሰብ መልካም ምኞታችሁንና እስኪ የተሰማችሁን ነገር። እሺ አብርሽ የሁላችንም ወንድም አብሮ አደጋችን ጓደኛችን እንኳን ለዚህ ቀን አበቃ። እንኳን ደስ ያላችሁ። አንድ ይገባዋል። እናመሰግናለን። እንግዲህ የሰፈር ልጆቹና አብሮ አደጎቹ ክላስሜቶቹ ምናምን መልካም ምኞቱን ገልጸውለታል። ወደ እንዴት ነው ሙቪ ያለልኝ እዚህ ጋር ዛሬ የአብርሽ የቀለበት ፕሮግራም ነውና እንደ አንድ ጓደኛ እንደ ቤተሰብ መልካም ምኞታችሁና የተሰማችሁን ሐሳብ ሙቪ ቆይ ካንቺ። ለአብርሽ ከዚህም በላይ ይገባዋል። ለፍቷል፣ ያርግለት። ይገባዋል። መልካም ምኞታችሁ እስኪ መልካም ምኞት ያሳካላቸው፣ ያማረ ያርግላቸው። አሜን። እናመሰግናለን። እስኪ በጣም ከሚወደው ወንድሙ ልበል ከሙቪ እስኪ መልካም ምኞትና የተሰማውን ስሜት። ከዚህ በላይ መልካም ምኞት የለም። እንደምናየው ነው መልካም ምኞቱ ዱንያ ፏ ያለ ነው። ዱንያ ፏ ነው። ካሁን በኋላ ልጅ ዱንያ ፏ ነው። በቃ ሁሉንም ነገር ለሱ መተው ነው እና እኔም እዚህ ጋር ከነሱ ዱንያ ፏ ይመቼ ሙቪ። በዚህ አጋጣሚ በጣም ነው የምወደው። በጣም ነው አባዳ አመሰግናለሁ። ያው እንግዲህ አልፎ እንደዚህ ዞር ዞር እያለን ደርቢ እናደርግለታለን። ለአብርሽ ዛሬ ለአብርሽ ያበደ ቀን ነው፣ መልካም ቀን ነው ዛሬ። ቤተሰብ እኔም አምሮብኛል አይደለ? እኔና አንቺ ሆነን ኖረን ክፉ ደጉን አይተን አብረን እንግዲህ ከሚወደው ወንድሙና ጓደኛው አብሮ አደጉ ከማርቆስ አንዴ ሀሳብ ልቀበል። ማሪ ማርቆስ ያባቴ እንዴ ነሽልኝ? እየቀረጽክ ነው? አዎ አባቴ። ዛሬ ቤኪም ከኛ ጋር እዚህ ፕሮግራም ላይ ተሳታፊ ሆናለች እና ቤተሰቦች እኔም ሰርፕራይዝ ሆኛለሁ። በጣም ፕሮግራሙ በጣም ነው የሚያምረው። ያው ለኔም የዚህ ቀን ያብቃኝ ወንድሜ፣ አንተም ለዚህ ቀን ያብቃ። የታለሽ የወደፊት ሚስቴ? የታለሽ ልጅ የምትወልጂልኝ? የት ነሽ? እዚህ አጋጣሚ ማርኬ ማለት የአብርሽ ወንድም ነህ፣ ጓደኛው ነህ፣ ቤተሰብም ነህ። ኤግዛክትሊ ዛሬ ለአብርሽ በጣም ልዩ ቀን ነው እና ለዚህ ልዩ ቀን ለአብርሽ እስኪ መልካም ምኞትህንና የተሰማህን ስሜት። ውይ አባቴ እኔ የተሰማኝ በቃ በቃል መግለጽ ስላቃተኝ ውስጤ ዘለል እያለኝ ነው። ይሄ ነገር ያዝልቅል። በቃ ዞተር ፈገግ እንዳልክ ኑር፣ ፈገግታ ከፊት አይጥፋ። አንቺም ሩታዬ ነይልን። በቃ ይሄንን ቤተሰቦቻችንን ተቀላቀይ። ያው ዛሬ ልዩ ቀን ነው፣ ላንቺም ልዩ ቀን ነው። ያው በቃ ምን ልበል፣ ዘላለም ያኑራችሁ፣ አይለያችሁ። አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፍሽ ውጣ እኔም ልሁን አባወራ ታገቢኛለሽ ወይ ታገቢኛለሽ ወይ ታገቢኛለሽ ወይ እና ቤተሰቦች እኔ ደግሞ በተራዬ አብርሽን አግኝቼው ቃለ መጠይቅ ልጠይቀው ነው። ለዚህ ቀን እደርሳለሁ ብለህ አስበህ ታውቃለህ? ኖ እንደዚህ አይነት ፕሮግራም ቀለበት የዛሬ 10 ዓመት ነበር ያሰብኩት። 10 ዓመት? አዎ ከዚህ በኋላ እንደዛ ነበር ፕላን የነበረኝ። ግን ደግሞ እኔ በህልሜ እየመሰለኝ የሆነ ነገር አላውቅም። መታ ቀለበቱን እሺ ብላኝ ተቀብላኝ እስከማይ ድረስ የምትቀበለ ግን ይመስላል። እኔ እንጃ እሱን ነገር አላውቅም። ግን ሩታ ተማመንባታለሁ ቀለበቱን እንደምትቀበለኝ ማለት ነው። በእርግጠኝነት ትቀበለኛለች ብዬ ነው። ትቀበላለች፣ እኔም አውቃለሁ። እና ከሷ ጋር ረጅም ህይወት ለመቀጠል ምንድን ያነሳሳ? ሩታ ባይገርም በጣም ልዩ ሴት ነች። በሁሉም ዘንድ ተወዳጅነትን አግኝታለች።
ሳላውቀው እኔም በጣም ከልቤ ወድጃታለሁኝ። ልቤን ሰርፍራን የገባችው ማለት ትችላለህ። ስለዚህ አሸንፋኛለች። ዋው አንተ ሴት ልጅ ሁሌም ደግሞ የልብን ታውቃለች ታሸንፋለች የሚባለው እውነት ነው። ያው እኛ ወንዶች ስንሆን ብዙ ጊዜ ለፍቅር ተሸናፊ ነው። ሴት ትከብዳለች እኮ በእኔ የደረሰ ስላለ ነው። እና ቤተሰቦች ከሱ ስለመጣ በጣም ደስ ይላል። እና ሌላ የምጠይቀው ጥያቄ ስንት ልጆች እንዲኖሩት ትፈልጋለህ? እሱ እግዚአብሔር ፍቃድ ይሆነው። እግዚአብሔር የሰጠኝን እቀበላለሁ። ችግር የለብኝም። አይደለም ስንት ሴት ቢኖር ስንት ወንድ ቢኖር? 3 ሴት 3 ወንድ። ሁሉም ዩቲዩበር ሆኖ እኮ ተቸገርን። ችግር የለም። እና ቤተሰቦች ሩታ ምን አይነት ሴት ነች? ስለ ባህሪዋ አውርታ አትጠግብም። ሩታ ማለት በጣም መልካም የሆነች የምትወደድ ማንም ሰው አይቶ ሊወዳት የሚችል አይነት ሴት ነች። ባህሪዋም በጣም ተወዳጅ የሆነ ነው። ለኔ በጣም ከምል በላይ መልካም ሴት ነችና ለኔ ለህይወቴ ለወደፊቴ በጣም እንደምታስፈልገኝ ተረድቻለሁኝ አሁን ላይ። ስለዚህ ሩታ ታስፈልጊኛለሽ። ይሄንን ቪዲዮ ያይሽ ከሆነ ማለት ነው። ዛሬ በቃ ልዩ ቀን ነው ላንቺም ለኔም ለሱም ልዩ ቀን ነው። በቃ ዛሬ ሰርፕራይዝ የሆነበት ቀን ነው ቤተሰቦች። እና አብርሽ እኔ በጣም እኔ ራሱ በጣም ሰርፕራይዝ ሆኛለሁ። ምክንያቱም እንደዚህ ይሆናል ፕሮግራሙ አላልኩም ነበር፣ ግን እስክትመጣ እየጨነቀኝ ነው ማርክ። እኔም እስክትመጣ በጣም ጨንቆኛል። ሰውም አለ ጓደኞቼ፣ የልጅነት አብሮ አደጎቼ ብዙ ሰው ስላለ ልቤም ትንሽ እየደነገጠ ነው በዚህ ሰዓት። አትደንግጥ፣ አትፍራ። ግን ተለማምደሃል አይደል? በደንብ ተለማምጃለሁ ብዬ አስባለሁ። ቤቴ ላይ ቁጭ ብዬ ክላሴ ላይ ማታ በጣም እየፈራሁ እኮ ነው። አዎ እየፈራሁኝ ነው። ያ ምንም ያስፈራል። የልብ ምቴ ነበር። ጌታን እየመታ ነው በጌታ ነው። ለዚህ ፌንት በልተህብን ደግሞ አንተ ነው ወይ ታገቢኛለሽ? ቤተሰቦች አይ በደንብ ተለማምደሃል። ወላሂ የተለማመድኩ ስለሆነ ኖርማል ነው። አይ ከብደ እሷ ሲጀመር እንደዚህ ነው ለራሷ የምታስጠብቅ አይመስለኝም። ታሚለው ፊደል ራሱ በቃ እኛ በዘፈኑ እንጨምረዋለን። እና ቤተሰቦች በጣም ቆየች፣ ትመጣለች፣ ተስፋ እናደርጋለን። በመምጣት ላይ ነች። ያው ሃይሚ አብራት እንድትመጣ አድርጌያለሁኝ። ለምን ብቻዋን ምናልባት እንዳትፈራ ብዬ ሃይሚ ከሷ ጋር ተገናኝታችሁ ኑ ነው ያልኳቸው። ሃይሚ ታውቃለች ዛሬ ፕሮሚዝ እንደማረጋላት፣ ሩታ ነች የማታውቀው ማለት ነው። እና አብረው ሲመጡ ድረስ ቤተሰቦች ተታበሉ። እኛም ጓጉተናል፣ እናንተም እንደምትጓጉ ተስፋ አደርጋለሁ። መልሷ ምን ይሆን ማንም ያውቅ ነገር የለም። መልሷ እሺ ይሁን ቢሆን ማንም ያውቅ የለም። ሁሉም ግን ያው በደስታ ተቀበለዋለች ብሎ ያስባል። እና ቤተሰቦች እስክትመጣ ድረስ አብራችን ቆዩ። ያንቺን እሽታ ሰው ሁሉ የጠበቀ ነው። ሊያጨበጭቡ እጆቻቸው አቆምኩበው ከንፈርሽ ተራ እና ቤተሰቦች መታለች። ሁሉም ተዘጋጅቶ እየጠበቃት ነው። ያው በባጃጅ መታለች፣ ደርሳለች ተብሏል። እስቲ ና ያው ቤተሰብ ገና አልመጣችም። ኧረ ቤተሰብ አሁን እዛ ድረስ ልንሄድ ነው። እሷ አይደለችም ቤተሰብ እንዴ ገና አልመጣችም። ወይኔ አውላላ ሜዳ ላይ ወጥቼ ቤተሰቦች ሩታ ጠፍታብናለች። የባጃጅ ይመስለኛል። ባጃጅ ሩታ የለችም እዚህ ውስጥ አለች።
ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ሌላ ሰው ቤተሰብ በቃ አልመጣችም። ምንም ማድረግ አይቻልም። አልመጣችም። ያው አስፋልት ላይ ቆምን እኛ ልዩ ሰርፕራይዝ ለማድረግ የሁሉ እንወጣለን እንወርዳለን። ያው መጣች በኔ ልደት ሩታን ሰርፕራይዝ ማድረግ እፈልጋለሁ ብሏል። አብረሽ ባንተ ልደት በኔ ልደት ማለት ነው ቤተሰብ እና ሃይሚዬ ታግዢኛለሽ? እንቺ ነይ ምን ይመስልሻል? ግን ወደዛ አይቻልም። ልደት እኔ መሆን አለበት። ልደት እንዴ ልደት ምናልባት የሷ ልደት ቀኗ አልደረሰም። ዛሬ የምታደርጊው ፈልገሻል እንዴ ልደት? በደንብ አሰርኩሽ። ይሄ ስንት ነው? ጥሩ ላይ ነው አይታየኝም። ጌታ ሃፒ በርዝዴይ በይዋ ለባለ ሃፒ በርዝዴይ ማርክ። አመሰግናለሁ ውዴ አለን አሁን ነይ። ምንም የሚያስፈራ ነገር የለም። ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ። እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋች የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ ሩታዬ አሁን ሃይሚ የምታነብልሽ ነገር አለ እና በደንብ አዳምጪ። እንኳን ደህና መጣሽ። መልስ የለም። ዛሬ ላንቺ ልዩ ቀን ነው። አንቺ ማለት ከእግዚአብሔር የተሰጠሽ ልዩ ስጦታዬ ነሽ። የኔ ልዩ እወድሻለሁ፣ አፈቅርሻለሁ። ታገቢኛለሽ ታገቢኛለሽ ሩታዬ የማርኬ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አትፍሪሽ። የኔ ውዳሴ ሰላም መቅደሴ አይኔ ልቤ ማይቶሻል ታምነሽ አምኖሻል የኔ ውዳሴ ሰላም መቅደሴ ታገቢኛለሽ? ሰላም
ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልም ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ ተሰቦች ይሄ የቀለበት ዕቃ ላንተ ስለተሳካለ ለኔም ይሳካልኛል። አይደለም ዱንያ ፋለው ነው ያንተ ጊዜ እና ቤተሰቦች ማለት ይሄንን እኔ ራሱ ልቤን ያዘው እግዚአብሔርን ተቀበላለች ተቀበለው የሚል እና በጣም ቴንክ ዩ እንኳን ደስ አለሽ አይኔ ልቤ ማይቆሻል ታምነሽ አምኖሻል የኔ ውዳሴ ሰላም መቅደሴ አይኔ ልቤ ማይቆሻል ታምነሽ አምኖሻል ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልም ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ ውዳሴ ሰላም መቅደሴ አይኔ ልቤ ማይቆሻል ታምነሽ አምኖሻል የኔ ውዳሴ ሰላም መቅደሴ አይኔ ልቤ ማይቆሻል ታምነሽ አምኖሻል እና ውድና የተከበራችሁ ቤተሰቦቻችን ከብዙ ልፋትና ጥረት መጓጓትና መጠባበቅ በኋላ እንግዲህ እንደምትመለከቱት አብርሽና ሩታ ቀለበት አስረዋል። ማለት አላስጨነቀችውም እሷ ወዲያው ነው የተቀበለችው። እሺ ብለው ምናምን ቀለበት አድርገዋል። ደስ ይላል። ፋሚሊ ሙቪ ዱንያ ፏ አሁን ሰርግ እንጠብቃለን። ልጅ ጳውሎስ ምን ነው አንተ አለ ሰርግ አሁን በላለን ዋ እሺ ተመልካች እሺ አብርሽም ሩታም ያው ሙቪ እንዳለው ሁሉ ነገር ይሳካላችሁ ይሁንላችሁ። የኛ የወንድምና የእህቶቻችሁ መልካም ምኞት ነው ይሄ። እንግዲህ የቀለበት ፕሮግራም ጨርሰናል። አሁን እንግዲህ አብርሽና ሩታ በዚህ ደስታቸው ላይ ይሄን የመሰለ ኬክ ይቆርሱልናል። እስኪ በሞራል ይቆረስ እኔና አንቺ ሆነን ኖረ እናመሰግናለን ፋሚሊ እንበላለን። ሁላችሁም ጓደኞቼ እንኳን ደህና መጣችሁልኝ። እህቶቼ ወንድሞቼ ይህንን የደስታ ተካፋይ ለመሆን ስለመጣችሁ በጣም ደስ ብሎኛል። አብሮ አደጎቼም አላችሁ በዚህ ውስጥ እና ዛሬ በደስታዬ መሀል ላይ ስለተገኛችሁ በጣም አመሰግናለሁኝ። እወዳችኋለሁ። ጨርሻለሁ። ጠበቅኩኝ ነበረ ማለት እንደዚህ አይነት ፕሮግራም አዘጋጅታችሁ ምናምን አልመሰለኝም። እነሱ ሲይዙኝ እንደውም የኔ ልደት ነው እንዴ ነበር እያልኩኝ ነበረውና በጣም ነው አመሰግናለሁ። ኩዴ ምንም ስጦታ ይዘሻል መጣሽ ይታላ የኔ ልደት ነው እኮ በጣም ነው አመሰግናለሁ። አሁን ቤተሰቦቻችን እራት ተዘጋጅቷል። ጉዞ ወደ እራት የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ
የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረከው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ ሚዜዎቹ አድንቁላቸው በልልታ ሆታ የእናት ለአባት የተቀደሰ ገና መስገና ቸብ አርጉት በልቶ ጠጥቶ አገር ባህሎች ውበት ገንዘባ የታደለች የተቆጠበች የጨዋ ልጅ ናት ያውም የወቅት የአገሬ ልጅ ናት በብዙ ምክንያት ተሸነፍኩላት